ለዚህም ነው በዚህ ሰሞን ወይም በዚህ ሳምንት ላይ እንግዲህ በአርሲ በወገኖቻችን በክርስቲያኖች ላይ የደረሰውን ሰቆቃና ግፍ እየተመለከትን እንገኛለን ማለት ነው። ስለዚህ ሰኔና ሰኞ በቀላል የሚታለፍ ነገር አይደለም። ቤተሰቦቼ ራሳችሁን ጠብቁ ለማለት ነው። ምን ይመስላል የሚለውን ፕሮግራም አዘጋጅተን ወደ እናንተ የምናቀርብ ይሆናል። ይህንን መረጃ ስናዘጋጅ ከምኒልክ አገዛዝ ጀምሮ ወይም ከአድዋ ጦርነት ጀምሮ እስከ አሁን እስከ 2018 ያሉትን መረጃዎችን በዝርዝር የምናይ ይሆናል። አብራችሁን ቆዩ። ሰኔና ሰኞ ዘንድሮ በፈረንጆች በኢትዮጵያውያን ገጥሟል። ከአድዋ ጦርነት ጀምሮ እስከ 2018 እስከ አሁን ማለት ነው። እሱም በዝርዝር የምናይ ይሆናል። የሰኔና ሰኞ ግጥምጥሞሽን ለመቃኘት እንሞክራለን። ሰኔና ሰኞ ሲገጥም ጥሩ አይደለም የሚለው አባባል በተለምዶ ይነገራል። ለምን ለሚለው ምላሽ ግን አላገኘውም። ሰኔና ሰኞ ገጠመ ለመጥፎ አባባል ብቻ ነው የሚባለው? አንዳንዴ ሰኔና ሰኞ ገጥሞ ነገሩ ተሳክቶ እየተባለም ይነገራል። ሰኔና ሰኞ ዘንድሮ በኢትዮጵያውያን ሆነ በፈረንጆቹ ገጥሟል። የፈረንጆቹ ጁን 1 እና መንዳይ፣ የኢትዮጵያውያን ሰኔ 1 ሰኞ ዘንድሮ ገጥሟል። የቆየ የአባቶቻችን አባባል ዘንድሮ በ2018 ዓ.ም በዓይናችን ልናየው በትክክል ገጥሟል። ሰኔ 1 ቀን ሰኞ ይውላል። በአባቶቻችን የባህር ሐሳብ ስሌት መሠረት ሰኔና ሰኞ በዘመነ ሉቃስ ላይ በታምር አይገጥምም። ሰኔና ሰኞ የሚገጥመው በማቴዎስ በማርቆስና በዮሐንስ ላይ ብቻ ነው። ይህም አቆጣጠር ሲገጥም አገራችን ላይ ምን አይነት መከራ ይዞ እንደሚመጣ የታሪክ ማህደሩን ግልጥልጥ አድርገን አብረን እናያለን። ይህንንም ፕሮግራም ስናዘጋጅ ወይም ስናቀርብ መስፍን ዘነገደ አዳምኤልና ጉዳያችን የሚባል ድረገጽን መረጃዎችን ዋቢ አድርገን ተጠቅመናል። አብራችሁን ቆዩ። ተጠቅመናል። አብራችሁን ቆዩ። ሰኔና ሰኞ መግጠም ለምን ብዙ ይወራል ብዬ ወደ ሀገር ቤት አንድ ወዳጄ ጋር ደውዬ ስጠይቅ እያለኝ ነገሩ አፈ ታሪክ ነው፣ ግን አንድ ጊዜ አንድ ሰው ሲያወራ የሰማሁትና የማስታውሰው ጉዳይ ብሎ ቀጠለ። በኢትዮጵያ መኪና እንደ እንግሊዞች በግራ መስመር ብቻ ይነዳ ነበር። በኋላም በአሜሪካኖቹ አነዳድ በስተቀኝ በኩል እንዲሆን ተብሎ ሲታወጅ ዓመቱ ሰኔ እና ሰኞ የገጠመበት ነበር። በዚያውም አዋጅ በጊዜውም አዋጁን እየረሳ የተጋጨ ብዙ ሰው ነበር። በዚያም ሳቢያ ሰኔና ሰኞ ይባላል ሲል ሰምቻለሁ አለኝ። ለማንኛውም የሰኔና ሰኞ ገጠመኝ የሚገርም ታሪክ ያለው ነው። ሰኔና ሰኞ በአድዋ ዘመቻ ዓመት የአድዋ ዘመቻ በ1888 ዓ.ም ሲደረግ ሰኔና ሰኞ ገጥሞ ነበር። ይህም ዘመቻ ብዙ ፈተና ቢኖርበትም ድሉ ግን እስካሁን ለጥቁር ሕዝቦች ሙሉ እንዲሁም ለአፍሪካውያን አንጸባራቂ ነው። ሰኔና ሰኞ ዳግመኛም በዳግማዊ አፄ ምኒልክ ያረፉበት ዓመት ሰኔና ሰኞ ገጥሞ ነበር። ልጅ ኢያሱ ወደ ንግስና የመጡበት ነበር። ይህ ዓመት እንደ አውሮፓውያን አቆጣጠር 1914 ሲሆን የመጀመሪያው የዓለም ጦርነት የተጀመረበትም ዓመትም ነበር። ሰኔና ሰኞ በቀዳማዊ አፄ ኃይለ ሥላሴ የንግስ ዓመት ሰኔና ሰኞ የገጠሙበት ጥቅምት 23 1923 ዓ.ም አፄ ኃይለ ሥላሴ ከራስ ተፈሪነት ወደ ንጉሥ ነገሥት ኢትዮጵያ ተብለው አዲስ አበባ በደብረ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓተ ንግሥና የተፈጸመበትም ዓመት ነው። ሰኔና ሰኞ የገጠሙበት የጣሊያን ወረራ በ1928 ዓ.ም በኢትዮጵያውያንና በፈረንጆቹ እንዲሁም ሰኔና ሰኞ በኢትዮጵያም ገጥሞ ነበር። በዛም ዓመት ዓለምም ሆነ የኢትዮጵያውያን የገጠማቸው አሳዛኝ ጉዳይ ነበር። በኢትዮጵያውያን የፋሽስት ጣሊያን ኢትዮጵያን የወረረበት ዓመት ነበር። በዓለምም ላይም የጀርመን የአንደኛው ዓለም ጦርነት ማብቂያ ላይ
የፈረመችው እና ጀርመን ራሷን እንዳታስታጥቅ የሚለው የቨርሳይለስ ትሪቲ የሚባለው ያፈረሰችበት ዓመት ነበር። ይህ ውል በማፍረስም ሂትለር ጀርመንን መልሶ በማስታጠቅ የሁለተኛውን የዓለም ጦርነት በዓለም ላይ ለማወጅ በሩን የከፈተበት ቁልፍ ተግባር ሆነ። በ1973 ዓ.ም ዘመነ ማቴዎስ ሰኔና ሰኞ ሲገጥም በሀገሪቱ ከባድ ፈተና ውስጥ ነበረች። የሶማሌ ወረራ ካስከተለው ጠባሳ ማግስት በሰሜኑ ክፍል የነበረው ጦርነት እጅግ የከረረ፣ መንግስት አቅሙን ሁሉ ወደ ጦርነት ግንባር በማዞሩ በከተሞች የሸቀጥ እጥረት ተከስቶ ህዝቡ በኩፖን በራሽን ለኑሮ የተደረገበት ጊዜ ነበር። 1979 ዓ.ም ዘመነ ማቴዎስ የደርግ መንግስት የግዳጅ መንደር ምስረታ። ከ6 ዓመት በኋላ 1979 ዓ.ም ዳግመኛ ሰኔና ሰኞ ተገናኙ። በሀገሪቱ ታሪካዊ የ1977ቱ ታላቁ ድርቅ ገና ስታገግም በዚህ ዓመትም እንደገና አዲስ የዝናብ እጥረት ተከሰተ። በዚያም ላይ የደርግ መንግስት ያካሄድ የነበረው የግዳጅ መንደር ምስረታ ገበሬውን ሕይወቱን አናጋው። በሚሊዮኖች የሚቆጠሩ ዜጎች ለረሃብና ለበሽታ ተጋለጡ። 1984 ዓ.ም ዘመነ ማርቆስ ሰኔና ሰኞ በድጋሚ ገጠሙ። ይህ ዓመት የሽግግር ወቅት ቀውስ ነበር። የደርግ ስርዓት ወድቆ አዲስ ማዕከላዊ መንግስት በቆመበት በመላው የሀገሪቱ ከፍተኛ የጸጥታ መደፍረስና ግጭት ነገሰ። በሺዎች የሚቆጠሩ የቀድሞ ሰራዊት አባላት ያለ መቋቋሚያ በመበታተናቸው ቤተሰቦቻቸው ለአስከፊ ማህበራዊ ቀውስና ለስራ አጥነት ችግር ተዳረጉ። በ1990 ዓ.ም ዘመነ ማርቆስ ሰኔና ሰኞ ገጠሙ። በሀገሪቱ ላይ ሌላ የደም መፍሰስ ተከፈተ። በኢትዮጵያና ኤርትራ መካከል የተከናወነው እጅግ አስከፊ የነበረው የባድሜ የድንበር ጦርነት በዚሁ ዓመት ፈነዳ። በድንገተኛ ጦርነት በአጭር ጊዜ ውስጥ ከሁለቱም ወገን ብዙ ሺዎች ሕይወት ቀጠፈ። በመቶ ሺዎች የሚቆጠሩ ዜጎች ንብረታቸውን ጥለው ተባረሩ፣ ተፈናቀሉ፣ ቆሰሉ። ትልቅ ጠባሳ ሆኖ አለፈ። 1997 ዘመነ ዮሐንስ አይረሴው ምርጫ። በዚህ ዘመን ሰኔና ሰኞ በድጋሚ ገጠሙ። 1997 ላይ ደግሞ ታሪክ ይበልጥ ልብ ሰባሪ ሆኗል። የተቃውሞ ውጥረት በበዛበት አገራዊ ምርጫ 97 የተካሄደው በዚህ ወቅት ነበር። ውጤቱን ተከትለው አገሪቱ ተናወጠች። ልክ በሰኔ ወር በአዲስ አበባና በተለያዩ የክልል ከተሞች በሺዎች የሚቆጠሩ ወጣቶች ታሰሩ፣ ተሰደዱ፣ ተረሸኑ። የብዙሃን ንጹሐን ወጣቶች ደም ያለምንም ጥቅም በአደባባይ በጎዳናዎችና በኢትዮጵያ ምድር ሁሉ ፈሰሰ። በ2007 ዓ.ም ዘመነ ዮሐንስ ከ10 ዓመታት በኋላ በ2007 በድጋሜ በዘመነ ዮሐንስ ሰኔና ሰኞ ተገናኙ። ገዢው ፓርቲ 100% አሸነፍኩ ባለበት ምርጫ ማግስት በህዝብ ዘንድ የነበረው ድብቅ እሪታ ወደ ከረረ አመፅ ተቀየረ። በኦሮሚያና በአማራ ክልሎች አገሪቱ ያናወጠው ለዓመታት የዘለቀው መጠነ ሰፊ ህዝባዊ ተቃውሞ የጀመረው በዚሁ ዓመት ነበር። የበርካታ ወጣቶች ሕይወት አለፈ፣ ከባድም ረሃብ ገብተው ነበር። በ2013 ዓ.ም ዘመነ ማርቆስ የጦርነትና የጭንቀት ከበሮ ድምፅ ተጎሰመ። ይህም የቅርብ ጊዜ ትውስታችን በሆነ ሰኔና ሰኞ ገጠሙ። በሰሜኑ የሀገሪቱ ክፍል የተነሳው አስከፊ ጦርነት ከፍተኛ ደረጃ ላይ ደርሶ በሚሊዮን የሚቆጠሩ ዜጎች የተፈናቀሉበት፣ የተሰዉበት፣ መሰረተ ልማቶች የወደሙበት ወቅት ነበር። ይህም ጦርነት በሀገሪቱ ታይቶ የማይታወቅ የኑሮ ውድነት፣ የኢኮኖሚ ቀውስ አስከትሎ ህዝብና መንግስት እስካሁን እያገዳደለ ይገኛል። ለዘንድሮ ወጣቶች መልእክት። የታሪክ ፍሰቱን አያችሁ። አሁን ደግሞ ወደ ዘንድሮ እንምጣ። ዘንድሮ 2018 ዓ.ም ነው። ዘመኑም ዘመነ ዮሐንስ ነው። ሰኔና ሰኞም ገጥሟል።
እንደ 1997 ወይም ደግሞ እንደ 2007 ሁሉም በዘመነ ዮሐንስ ላይ መውደቃቸውን ታዝባቸዋል? ታሪክ ራሱን ይደግማል ወይስ ካለፈው ተምረን ራሳችንን እንጠብቃለን? ጥያቄውን ለእናንተ ለአድማጮቼ ትቻለሁ። ለማጠቃለል በዓለማችን እንዲህ አይነት አጋጣሚዎች ይከሰታሉ። ከላይ ካሉት ዓመታት ብቻ ብንመለከት ሁሉም መጥፎ ቀኖች አይደሉም። መጥፎ የምናደርጋቸው እኛ እና የእኛ አካሄድ ነው። ለምሳሌ የአድዋ ጦርነት ላይ ከንጉሱ ጀምሮ ዝግጅት አድርጎ ከአምላኩ ታርቆ ባይነሳ እስካሁን በባርነት ውስጥ የገባን ህዝቦች በሆነን ነበር። ጥሩ ቀኖች እንዳሉ ሁሉ ክፉ ቀኖች አሉ። ይህ የምናውቀው ነው። ሁሉም ጥሩ ለማድረግ ግን የእኛ ውሳኔ ነው። ይሄውም መስራት የሚገባንም በመስራት ስንሰራ ደግሞ በትዕቢት ሳይሆን እግዚአብሔር ክፉን ቀኖችን እርሱ ባወቀ እንዲያሳልፈን በመጸለይ ነው። አድዋ ለዚህ አስተማሪ ነው። ጦርነት መጣ ብለው አባቶቻችን በመተከዝ ጊዜያቸውን አላጠፉም። እግዚአብሔር እንዳደረገ ያድርገው ብለው ጣሊያን ወረራ ተቀምጠው አልተመለከቱም። የራሳቸውን ድርሻ ለመወጣት ተነሱ። እግዚአብሔር ደግሞ የእርሱን ሥራ እንዲሠራ ታቦተ ሕጉን ይዘው ቄሱ ከመቅደሱ ሼኩ ከመስጊዱ ተጠራርተው ከሰራዊቱ ጋር ዘምተው ለሞቱትም ሆነ በሕይወት ላሉት አብረው ጸለዩ። ስለሆነም የቀን መጥፎ የለውም። ቀኑን መጥፎ በጎ የምናደርገው እኛ የሰው ልጆች ራሳችን ነን። ይህንን በሁለት መንገድ ነው። አንድ የሚመጣውን ፈተና ለመጋፈጥ በህብረት ባለመስራት፣ ሁለተኛ ወደ እግዚአብሔር ባለመጸለያችን ነው። የዘንድሮ ሰኔና ሰኞ ለኢትዮጵያውያን ወጣቶች የጥንቃቄ፣ የማስተዋል፣ የሰላም ጊዜ ይሁን። አባቶቻችን በምክንያት ነው ሰኔና ሰኞ ያሉት። አስተውሉ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ፣ ይጠብቅ። መልካም ሰኔና ሰኞ። ቤተሰብ የዛሬ ቪዲዮ ይህንን ይመስል ነበረ። ሀሳብ አስተያየታችሁን፣ ጥያቄያችሁን ኮሜንት ሴክሽን ላይ ጻፉልን። በሌላ አስተማሪ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም ለኢትዮጵያ፣ ሰላም ለሀገራችን።